የኢትዮጵያ ኩራት የበርካታ ታሪኮችና ቅርሶች ባለቤት የሆነችው ዳግማዊቷ ኢየሩሳሌም ግሸን ደብረ ከርቤ እጅጉን አዝናለች። ያዘነችው ግሸን ደብረ ከርቤ ብቻ አይደለችም፣ መላው ኦርቶዶክሳዊ አልፎም መላው ኢትዮጵያዊ ጭምር እንጂ። ምክንያቱም ግሸን ደብረ ከርቤ ለኢትዮጵያ ያበረከተችው አስተዋጽኦ ይህ ነው ተብሎ የሚጠቀስ አይደለም። ታዲያ አሁን ግን በወሎ ክፍለ ሀገር አምባሰል አውራጃ ላይ የምትገኘው ዳግማዊቷ ኢየሩሳሌም ግሸን ደብረ ከርቤ እጅጉን አዝናለች፣ እጅጉን አልቅሳለች። የሚወርድባት ዝናብና ፀሐይ ተፈራርቆ ከነበራት ግርማ ሞገስ አሽቆልቁላ እየፈራረሰች ትገኛለች። በዚሁ ጉዳይ በርካታ ኦርቶዶክሳውያን አልቅሰዋል፣ መላው ኢትዮጵያም አዝነዋል። ግሸን ደብረ ከርቤን ደጇን ረግጦ ያሰበው ያልተሳካለት እምባው ያልተጠረገለት ህልሙ ያልተሳካለት የለምና ይህንን ሲሰማ መላ ኦርቶዶክሳዊ ተከፍቷል፣ ልቡ ተሰብሯል። ምክንያቱም ስለት ሰሚዋ ሐሳብ ፈጻሚዋ ዳግማዊት ኢየሩሳሌም ግሸን ደብረ ከርቤ እጅግ በሚያሳዝንና በሚያስከፋ ሁኔታ ፈራርሳለች። የሚወርደው ዝናብ ወደ ቤተክርስቲያኑ እየገባ ህንፃ ቤተክርስቲያኑ እየተሸረሸረ እንደሆነ መረጃዎች እየጠቆሙ ነው። ታዲያ ይሄንን ጉዳይ ለማስፈጸም ወይም ደግሞ የቤተክርስቲያኒቷን እድሳት ለመፈጸም በርካታ አካላት፣ በርካታ የኪነ ጥበብ ሰዎችና ሌሎች ግለሰቦች የበኩላቸውን ድርሻ እያደረጉ እንዳለ በርካታ መረጃዎች እየጠቆሙ ይገኛሉ። ግሸን በውስጧ ያካተተቻቸው ቅርሶች ይህ ነው ተብለው የሚጠቀሱ አይደሉም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ለብሶት የነበረው ቀይ ልብስ ከሮም የመጣ ከለሜዳ ከአፈርጌ ሀገር የመጣው ሐሞት የጠጣበት ሰፍነጉ ሳይቀር በግሸን ደብረ ከርቤ ውስጥ አለ። ቅዱስ ዮሐንስ የሳለው የኩርዓት ርዕስ ስዕሉ፣ ቅዱስ ሉቃስ የሳለው የእመቤታችን ስዕል፣ የበርካታ ቅዱሳን አጽምና በኢየሩሳሌም ውስጥ ከልዩ ልዩ ቅዱሳት መካናት የተቆነጠረ የመሬት አፈር፣ የዮርዳኖስ ውሃና በግብጽ ውስጥ ከሚገኙት ታላላቅ ገዳማት የተቆነጠረ አፈሮችም ጭምር ይገኙበታል። ግሸን ደብረ ከርቤ በውስጧ በርካታ አብያተ ክርስቲያናት እንደሚገኙም መረጃዎች ይጠቁማሉ። በግሸን ደብረ ከርቤ 5 አብያተ ክርስቲያናት ይገኛሉ። የእግዚአብሔር አብ ቤተ ክርስቲያን፣ የቅድስት ማርያም ቤተ ክርስቲያን፣ የቅዱስ ሚካኤል ቤተ ክርስቲያን፣ የቅዱስ ገብርኤል ቤተክርስቲያንና የቅዱስ ሩፋኤል ቤተክርስቲያን ናቸው። ታዲያ የዚህ ሁሉ አብያተ ክርስቲያናት መገኛ፣ የበርካታ ቅርሶች መገኛ እንዲሁም ደግሞ በርካታ ኦርቶዶክሳውያን ጠይቀዋት ያልነሳቻቸው ስለታቸውን የሰማችው እንባቸውን የጠረገችው ዳግማዊቷ ኢየሩሳሌም ግሸን ደብረ ከርቤ አሁን ላይ እየፈራረሰች እየወደመች ትገኛለች። ሰላም ጤና ይስጥልን ውድ የ27 ሚዲያ ቤተሰቦቻችን እንደምን ቆያችሁን? ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ 27 ሚዲያ ነው። በ27 ሚዲያ የዩቲዩብ ቻናላችን ዘወትር ወደ እናንተ አዲስና መንፈሳዊ የተመረጡ ፕሮግራሞችን ይዘንላችሁ እንቀርባለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ መረጃውን ለመላው ኦርቶዶክሳዊ አጋሩልን ስንል በትህትና እንጠይቃለን። እንዲሁም የእናንተ ሀሳብ አስተያየት ለኛ ገንቢ ነውና ሀሳባችሁን ኮሜንት ማድረግ አትርሱ እንላለን። ቀጥታ ወደ መርሃ ግብራችን እናልፋለን። ውድ የቻናላችን ቤተሰቦች ዛሬ መርሃ ግብራችን ስለ ግሸን ማርያም ቤተክርስቲያን፣ ስለ ግሸን ደብረ ከርቤ ጥቂት ልንላችሁ ወደናል። ከሰሞኑ እንግዲህ ስለ ግሸን ደብረ ከርቤ ቤተክርስቲያን የተሰሙ በርካታ መረጃዎች አሉ። ቤትሽን ሰራ ዘንድ ፍቀጂልኝ በሚል መሪ ቃልም በርካታ የገቢ ማሰባሰቢያዎች እየተሰባሰቡ ይገኛሉ። ግሸን ማርያም በወሎ ክፍለ ሀገር በአምባሰል አውራጃ ውስጥ የምትገኝ ደብር ናት። ይቺ ደብር በሐይቅና በመቅደላ በደላንታ በእጁ መካከልና በበሸሎ ወንዝ አዋሳኝ የምትገኝ አንድ መግቢያ በር ብቻ ያላት ዙሪያዋን በገደል የተከበበች አምባ ናት። በበሯ ከተገባ በኋላ ግቢዋ ከላይ ሜዳና መስቀለኛ ቦታ ነው። በ11ኛው ክፍለ ዘመን አጼ ላሊበላ ከቋጥኝ ድንጋይ ፈልፍለው እግዚአብሔር አብ የተሰኘ ቤተክርስቲያን በዚህ ቦታ ሲያሰሩ ደብረ እግዚአብሔር ተብላ ተሰየመች። ብዙም ሳይቆይ ደብረ ነገስት ተባለች። ከዚያ የሐይቅ እስጢፋኖስ ገዳም ሲመሰረት ሐይቅ ደብረ ነጎድጓድ ተብላ ሲሰየም ግሸን የሐይቅ ግዛት በመሆኗ ደብረ ነጎድጓድ ተባለች። በ14ኛው መቶ ክፍለ ዘመን ላይ በአጼ ዘርዓ ያዕቆብ ዘመነ መንግስት
የክርስቶስ ግማደ መስቀል ግሸን ገብቶ ሲቀመጥ ደብረ ከርቤ ተብላ ተሰየመች። ከአጼ ድልናኦድ ዘመን እስከ 11ኛው ክፍለ ዘመን በአሁኑ ስያሜ ደብረ ከርቤ በመባል ትታወቅ ነበረ። በዚህ ጊዜ የነበረው የቤተ ክርስቲያኑ አስተዳዳሪ መምህር እስራኤል ዘደብረ ከርቤ ይባል ነበረ። በመጨረሻም ከደብረ ከርቤ ግሸን ማርያም የሚል ስያሜ ያገኘች። አጼ ዘርዓ ያዕቆብ ግማደ መስቀሉን ይዘው እየገሰገሱ ስለመጡ በግዕዙ ገሰ ወይም ደግሞ በአማርኛ ገሰገሰ የሚለው ቃል ለቦታው ስያሜ ሆነ። በዘመናት ሂደት ገስ ወደ ግሸን የሚለው ስያሜ ተዛወረ። አካባቢው በዚህ ስም ታወቀ። በዚያችም አምባ አጼ ዘርዓ ያዕቆብ ታላቅ ቤተ መቅደስ ሰርተው መስቀሉንና ሌሎች ንዋያተ ቅድሳትን በየማዕረጋቸው የክብር ቦታ መድበው አስቀመጧቸው። ዘመኑም 11ኛው መቶ ክፍለ ዘመን ነው። ከእስክንድርያ ሀገር ከመስቀሉ ጋር በልዩ ልዩ ሳጥን ተቆልፈው የመጡትም ንዋያተ ቅድሳት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ከሮም የመጣ ከለሜዳ፣ ከአፈርጌ ሀገር የመጣ ሐሞት የጠጣበት ሰፍነጉ፣ የቅዱስ ዮሐንስ የሳለው የኩርዓት ርዕስ ስዕል፣ ቅዱስ ሉቃስ የሳለው የእመቤታችን ስዕል፣ የበርካታ ቅዱሳን አጽምና በኢየሩሳሌም ውስጥ ከልዩ ልዩ ቅዱሳት መካናት የተቆነጠረ የመሬት አፈር፣ የዮርዳኖስ ውሃና በግብጽ ውስጥ ከሚገኙ ታላላቅ ገዳማት የተቆነጠሩ አፈር ናቸው። የእነዚህ ንዋያተ ቅድሳት ዝርዝር አጼ ዘርዓ ያዕቆብ ለኢትዮጵያ ሕዝብና ለግሸን ካህናት መስከረም 21 ቀን በጽሑፍ በመዘርዘር ገለጹ። በዚያም ዘመን የነበሩት የኢትዮጵያ ጳጳሳት አባ ሚካኤልና አባ ገብርኤል የተባሉ ከንጉሱ ከአጼ ዘርዓ ያዕቆብ ጋር ሆነው የምህረት ቃል ኪዳን ለመቀበል በዚያች በግሸን ደብር ሱባኤ ገቡ። በሱባኤያቸው መጨረሻ መድኃኒታችን ኢየሱስ ክርስቶስ ተገልጾ ይቺ ቦታ እኔ ተወልጄ ያደግኩባትን ኢየሩሳሌምን ትሁን፣ የተሰቀልኩባትን ቀራንዮን ትሁን፣ የተቀበርኩባትንም ጎልጎታን ትሁን፣ በዚች ቦታ እየመጣ የሚማጸን ሁሉ ቸርነቴ ትጎበኘዋለች፣ ጠለ ምህረቴም አይለይባትም አላቸው። በዚያች ለተገኙ ምዕመናን ሁሉ በጽሑፍ ካሰሙ በኋላ ጠቅላላ የግማደ መስቀሉንና የሌሎቹን ታሪካውያን የንዋያተ ቅድሳትንም ዝርዝር ታሪክ የያዘውን መጽሐፍ ጤፋት ብለው ሰይመው ድንጋጌውን ሁሉ በመዘርዘር ለግሸን እግዚአብሔር አብ ሰጡ። አጼ ዘርዓ ያዕቆብን በዚያች ብቻ ሳይወስኑ እሌኒ የተሰኘች ንግስት በእመቤታችን ማርያም ስም ቤተ መቅደስ እንድትሰራ አዘው የእመቤታችን ማርያም ቤተ ክርስቲያን ከእግዚአብሔር አብ ቤተ ክርስቲያን አጠገብ አሳንጻ ጥር 21 ቀን ቅዳሴ ቤቱ ተከበረ። ይህችን ደብር ደብረ ከርቤ ብለው በመሰየም እንኳንስ ሰው የሰገረ ቆቅ የበረረ ወፍ እንዳይገደል ዳሯ እሳት መሃሏ ገነት ትሁን ብለው ደንብና ስርዓት በመጽሐፈ ጤፋት ውስጥ አጽፈዋል። በዚህ ምክንያት በየጊዜው የንጉስ የኢትዮጵያ ነገስታት ጳጳሳት፣ መሳፍንትና መኳንንት ልዩ ልዩ ንዋያተ ቅድሳትንና መጽሐፍትን፣ የወርቅና የብር ጻሕል፣ ጽዋን፣ መስቀልንና የመሳሰሉትን ስጦታ አበርክተዋል። ግማደ መስቀሉ ከእስክንድሪያ ስናር የገባው መስከረም 10 ቀን ቢሆንም ኢትዮጵያ ግሸን አምባ የገባበት መቅደስ ተሰርቶ ቅዳሴ ቤቱ የተከበረውና አጼ ዘርዓ ያዕቆብ ለመላው ኢትዮጵያዊ በጽሑፍ በመዘርዘር የገለጸበት መስከረም 21 ቀን ነው። ይህን ዕለትም በየዓመቱ በድምቀት ይከበራል። ምዕመናን በግሸን ማርያም ለመገኘት ከዛን ጊዜ ጀምሮ እስካሁን ድረስ ይሄዳሉ። ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚያ ዕለት ወደ ግሸን ደብረ ከርቤ በመሄድ የሚጸልዩና የሚማጸኑ ሁሉ እስከ 7 ትውልድ ድረስ የምህረት ቃል ኪዳን እንደሚያገኙም ጤፋት በተባለችው መጽሐፍ ላይ ተጠቅሷል። ውድ ኦርቶዶክሳውያን የ27 ሚዲያ ተከታታዮቻችን የዚህ ሁሉ ታሪክ ባለቤት የሆነችው ሲጠይቋት የማትነሳ ስለት የምትሰማዋ ዳግማዊቷ ኢየሩሳሌም ግሸን ደብረ ከርቤ በአሁኑ ሰዓት እየፈራረሰችና እየወደመች ትገኛለች። ታዲያ ይህንን አይተን ዝም አንልም ያሉ በርካታ ኦርቶዶክሳውያን ወጣቶች፣ የኪነ ጥበብ ሰዎች፣ ሌሎች የተለያዩ ግለሰቦች የግሸን ደብረ ከርቤን ቤተክርስቲያን ለማሳነጽ ወይም ደግሞ እድሳት ለመፈጸም በርካታ እንቅስቃሴ እያደረጉ ይገኛሉ። ከአዲስ አበባ 482 ኪሎ ሜትር ከደሴ ከተማ ሰሜን ምዕራብ አቅጣጫ 82 ኪሎ ሜትር ርቀት ላይ የምትገኘው ግሸን ደብረ ከርቤን
ህንፃ ቤተክርስቲያኗን ለማሳደስ በርካታ እንቅስቃሴዎች እየተደረጉ እንደሚገኙ በርካታ መረጃዎች እየጠቆሙ ይገኛሉ። እናንተም በዚሁ የበረከት ስራ ተሳታፊ እንድትሆኑ ስንል በ27 ሚዲያችን ስም እንጠይቃለን። ታዲያ ይህንን በማስመልከት ከመጋቢት 10 እስከ 14 ድረስ የሚቆይ ተከታታይ የላይቭ የቀጥታ ስርጭት ፕሮግራም የገቢ ማሰባሰቢያ ፕሮግራም እየተካሄደ ይገኛል። ይህ መርሃ ግብር የሚተላለፍባቸው የቀጥታ ስርጭት ማስተላለፊያ ሚዲያዎችም በብርሃን ቲቪ፣ በሰንሰለት ሚዲያ፣ በባላገሩ ቲቪ የዩቲዩብ ቻናል፣ በቋንቋይነሽ ሚዲያ፣ በ21 ሚዲያ፣ በቀንዲል ሚዲያ፣ በነጋሽ ሚዲያ፣ በአርያም ሚዲያ፣ በራማ ሚዲያ፣ በኢትዮ አርት ሚዲያ እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢኦቲሲ የቴሌቪዥን የዩቲዩብ ቻናል ስለሆኑ ሁላችሁም የበረከቱ ተሳታፊ እንድትሆኑ ስንል በእግዚአብሔር ስም እናሳስባለን። ለዛሬ ያዝንላችሁ መርሃ ግብር ይህንን ይመስላል። በቀጣይ በሌሎች መርሃ ግብራት ወደ እናንተ ውድ የቻናላችን ቤተሰቦች እስከምንመለስ ድረስ ቸርን ሰንብት።